ጋሽ የተላጠ ሽቦ ካለ ቶሎ ልቀጥልሎ ሳይከተፍ እያልኩ ነው። ከዚህ ባር የእርሶ ቲቪ ማለት ነው እንደ ሻማ ክብሪት ተለኩሶ ነው የሚበረው ብሎ ሲያፋጩ ነው ስቶቡት የሚበረው እያልኩት ነው። በእውነት ጥሩ ሰራተኛ ነው ማለት ነው ያገኘሁት እየነገርኩት። ከዚህ ባር የእርሶ መብራት ማለት ነው አይሄድም፣ እግሩን ሰብሬዋለሁ። መስመሩን ራሱ ለእርሶ ብቻ ከአዳማ ነው የዘረጋሁት። ከእርሶ የሚጠበቀው መጨበጥ ነው። በቲቪው ሪሞት ራሱ ከዚህ በኋላ ቻናል ሲሆን ያልጋ ልብስ ነው የሚቀይሩት። ጋሽ እስቲ እንደው በዛውም በእናትህ ምጣዴ አልሰማ እያለች እያስቸገረችኝ ነው። እሷንም ታስተካክልልኛለህ? ችግር የለም ጋሽ፣ የታምቡር ችግር ነው የሚሆነው። አስተካክልሎትና እንድትሰማ አይደለም እንድታዳምጥ አረጋታል። ከዛ የሚጋገረው እንጀራ ራሱ አይን ብቻ ሳይሆን አፍንጫ ማፍም ይኖረዋል። ከዛ አፋለኝ ብሎ ደግሞ እንጀራው ራሱን እንዳይበላ ጥርሱን በፒንሳ እነቅልለታለሁ ማለት ነው። እንደ ምርቃት ደግሞ ማለት ነው ቡና መፍጫ ካሉት ቡና መፍጮት ላይ ራዳር ገጥምሎትና ቡና እየፈጨ ቡናው የት ሀገር እንደሆነ ይነግሮታል። ጋር ተባረክ የኔ ልጅ ተባረክ ሰማኝ አሳድገውኝ እኔ በርሜሎት ሲሰካን ውሃ እንዲሞላ ማድረግ ይችላል። ቦይለር ካሉት ማለት ነው ዘመናዊ ማንደጃ አደርገዋለሁ። እኔ የሚያቀዘቅዝ ፔርሙዝ ሁላ ሰራሉታል። እሱ ፍላጎት ካለው የሚያቀዘቅዝ ስትል ደግሞ የሆነ ነገር ትዝ አለኝ። ፍሪጅ ሁላ ተበላሽታለች። እስቲ እሷን ማታስተካክለኝ ወይ ጋሽ? እኔ ፍሪጅ አልችልም በእውነት እኔ ፍሪጅና የልብስ ማጠቢያ አልችልም። ወዴት እኔ ሰጋቱራ ሰዓትሽን ጠብቀሽ መጣሽ አይደለ? ቆም እየጠበኩሽ ነበር። ሚኪ ቤት ነኝ ና ብሎኝ አይደለ? እኔ ራሴ እጠራልሃለሁ እዚህ ቤት ምሳ ሰዓት እየጠበክ የምትመጣው ነገር እኔ ጭራሽ ነው ያልተመቸኝ። ኧረ ጋሼ እኔ እሱን ፈልጌ ነው የምመጣው። ቀጣፊ እዚህ ቤት ምን ቋሚ በላተኛ ሆነልኝ የለ እንዴ? ደግሞ እንደ እንግዳ እንኳን ምን አለበት ሁለት ቁርጥ ብታነሳ። ትላንትና ልብ ብዬ ይቻለሁ 4 ቁርጥ አነሳ። ከቀይ ወጡ ከውሃው እንኳን አልበላም። ፍሬውን ስጋውን ነው ስትበላልኝ የነበረው አይደል እንዴ? ና አንተ ሚኪ እዚህ ሰው ይፈልጋል እንዴ? መታል እንዴ? ና ግባ እንጂ። ወዴት አባህ ነው የሚገርም እዚህ ቤት ከዚህ በኋላ ልጅ እኔ ቆሜ በፍጹም አይገርም እንዴ? አባዬ ለምን እኔ አንተ ልቀልብ ወይስ ልቀልብ? ይዘን እዚህ ቤት አላርም እንደሞላ ሰው ልክ መሰው ሲቀር ከችላል እኔ ገራ ከዛ ያቺ ደነዘዘች እናት ወይ እድሜው ረጅም ነው ምሳ ሲቀርብ መጣና እጂ ሞሮን አባባል እንኳን አታውቅም። ብታውቀው ይሄ ልጅ እድሜው የረዘመው የኔ ምግብ እየበላ ስለሆነ አባዬ ተው እንደዛ ይባልም ይደብራል። በእናትህ እንዴ እሱ እዚህ ቤት መጥቶ ሲበላ ያልደበረው እኔ ሊደብረኝ ነው እንዴ? ይኸው ልሄድሽ እኮ ማለት ነው እዚህ ቤት መጥቶ ምሳ ካልቀረበ ካልደረሰ ይደብሯል። አባትየው ራሱ ነው መንገድ ላይ ሲያይ ፈገግ እያለ ያልፋል። ሁሌ ግራ ገብቶኝ ነበር። አሁን ግን ሳስተውለው እንዴት ፈገግ አይበላ አንተ ልጁን 24 ሰበን እየቀለብኩለት። ኧረ አባዬ ዝጋ። እኔ እንደውም ስሰማ ማለት ነው እቤት ተኝቶ ውሎ ልክ 7 ሰዓት ሲል ለእናቱ ነው ቆይ እስቲ ምሳ በልቼ የመጣው እማዬ ብሏት ከቤት የሚወጣው ማለት ነው። አንዳንዴ ራሱ እሱ ሰዓቱን አይቶት ምናምን ካለፈበት ቀስቅሳው ዳረ ረፈደብ ምናምን ትለዋለች እንደ ስራ ማለት ነው። አንተ ራሱ ልብ ብለህ ስለማትየው ነው እንጂ ማለት ነው 4 ቁርጥ አንስቶ አንድ እየጎረሰ አንድ ወደ ፌስታል አንድ እየጎረሰ አንድ ወደ ሹራብ ኪስ ነበር የሚከተው። ዛሬ ግን ምን እንዳለ አላውቅም። በቲሸርት መጣብኝ ወይ ደግሞ እቤት ያሉት በልቷል ማለት ነው ሹራብ ካለበሰ ወይ ደግሞ ኋላ ኪሱ ጥቁር ፌስታል ይዟል እያልኩ። ኧረ አባዬ ተው ያሳፍራል። ኧረ ተው በእናትህ ተዋቸው በቃ እኔ ልሂድ ይሻላል። ተው በቃ አባዬ ግን ምንድነው ግን ይኸውልህ አንተ ራሱ ከዚህ በኋላ ማለት ነው እዚህ ቤት በቀን 3 ስትበላ ባይ አንገትን ነው መነቅለው። ልጅ አዝሎ ላስቀድሙት ያሉት አንተን ነው አይደለ? አው በእናትህ ምን እኛ እኮ በላዳ አንቀዳ ማን ነው በሃይላንድ አንቀዳ በቅጂና ተዛማች እንከሰሳለን። 1 ሊትር በ2 ብር ካምስ የቀዳ መኪና ይዘብኝ ትመጣለህ እንዴ? ምን ማለት ነው? ምን ላድርገን እኮ አይደለም ህጉ እኮ ነው እኮ። ካልሆነ ለምን አንተ ድምጽን አትቀዳባትም ራስህ? ወይ ደግሞ ማለት ነው እኔ ኦክሲጅን አለቀ እንጂ ድራፍት ቀዳልህ ነበር። ለሞኔ ስንት ብር ነው የምትቀዳው? ፉል ነው በእናትህ የምትቀዳው? አው አሁን እኮ መጻጻት ነው። የምን ፉል ነው እንት ፉል ቁርስ ላይ ነው ደስ የሚለው አይደል? እኔ በሁለት ዳቦ ጠዋት ላይ ይገርማል። አንድ ወዳጅ እንደዚህ ራሱ አይነት መኪና ነበረው። ምን እንዳረጋት ታውቃለህ? ጭስ መውጫው ላይ ጎማ ሰካ፣ ከዛ ጣሪያውን አስበሳሳው፣ ከዛ ኮርቶ መጋለል ላይ ሙዋሰል እያደረገ ሺሻ ነው ያጨሰበት። ከዛ ሚስትየው ላይ ምን ትለዋለች መሰለህ? ሺሻውን ተውና ኮርቶ መጋሉ ላይ ሲኒ ደርድረን ኑቡና ጠጡ እንጀምር ትለዋለች። ይገርማል። አትቀልድ በእናትህ ቶሎ ቀዳልኝ። ይኸው መኪናዬ ቤንዚል ጨርሳ እያስገፋት ነው የመጡት። እያስገፋ? አዎ። ለምን አንተ ከምታስገቦች የምታክል አስጭና አታመጣትም እንዴ በፍላሽ? ደግሞ ለዚህ መኪና ቤንዚል ሳይሆን ቀሲል ነው የሚያስፈልገው። ተቋቁሯል ሳይሆን ተቀባባዋል። ይኸውልህ ልምከር አንድ ምክር፣ ሱማሌ ተራ ሳይሆን ቄራ ወስዳ አሳርደውና ከዛ ሞተሯን ለባለ ሳይክል ፍሪ ሲሆኑ ደግሞ ፍሪ ላልሆነ ለተጨና ስራ ለበዛበት ሰው ትሸጥበታለህ። ፍሪ እንዲሆን ማለት ነው። ከዛ ስፖኪዮን ለውበት ሳሎን ዝናብ መጥረጊያውን ደግሞ ለሴፍቲ ኔት ጎሞንቹን እንኳን እኔ ወስድላለሁ። ማዘር ደርድራ በሳፋ ልብስ ታጥብበታለች። አንተ ያማሃል እንዴ? ምን ለራስህ ብዬ ነው። እሺ ከፈለክ ደግሞ እዚህ ጀርባ ሰፈር ትልቅ ምግብ ቤት ተከፍቷል አዲስ። አንተ ዝም ብለህ ጎሞቹን ነቃቅል፣ እኔ ትልቅ አጃክስ ነው ብዬ ልሽጥልህ። በዚህ ካልተስማማ ደግሞ ዝም ብለህ የሆነ ጥግ ላይ አቁማት፣ ከጎኑ የጎዳናው ሾር ብላ አጽፍባትና አንዱ ይኖርባት፣ አንተም ትጸድቃለህ። አሁን ሰማያዊ ፈረስን ይዘልኝ ውጣ ግባ አንተ
እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው። ይኸውልህ እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ፣ ያለ ዘይት ያለ ቂቤ እያልኩ ነው። ቱሪናፋ እኛ ጋር ብትገቡ ይሻላል። ኧረ ፈሩ አቶ ዘውዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ የጨረሱት? አንድ ወዳጄ ይገርማል። አሁን እኔ ጋር ነው የሚገባው ቅርጫ፣ ድሮ ግን እነሱ ጋር ነበር። ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን የሰጡት ከበሮ ስራ ብለው ማለት ነው። እኛ ግን በፍታዊ ክፍፍል ነው ምናምነው። ከእበቱ ይደርሳል አንተ ከፈለክ ማለት ነው። እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ። ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ። ከባድ ነው እነሱ ጋር መግባት። ስማችን ባታጠፋ መልካም። ለኛ በሬውን ስንገዛ ራጅ ሲቲ ስካን ኤምአርአይ አስነስተን ነው የምንገዛው። ንጹህ በሬ ነው። እነሱ ግን ላት ነው የሚነኩት። እንደ በሬ ዘንድሮም እያልኩ ነው በሬ ለመግዛት። በግማ የእናንተ በሬ ነው። ይኸው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብያ መጥቼው ጋማ ነው ምልልህ። ወንድና ስማኝ የኔ ወንድም፣ እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ። ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንዳንድ ጎርሰው ተርዲናው ጥሬ ወጡት እያልኩ ነው። እንግዲህ ምርጫ አንተ ነው እያልኩ ነው። በቃ ይቅርታ አቶ ዘውዱ፣ እነሱ ጋር ገብቻለሁ። ይሻላል። ምን ማድረግ ይቻላል? አንተ አይዘዌ ስማኝ፣ ይኸውልህ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሻ ይገባለሁ። እሺ